በጣም ብዙ ሰዎች ይህን ፕሮዳክት በተሳሳተ መንገድ በመጠቀማቸው እንዲሁም ደግሞ ፌኩን ገዝተው በመጠቀማቸው ፀጉራቸው እንዲነቃቀል፣ እንዲበጣጠስ፣ እንዲሳሳ እንዲሁም ደግሞ የራስ ቅላቸው የበለጠ እንዲጎዳ አድርጓቸዋል። ነገር ግን ይህን ቪዲዮ እስከ መጨረሻው ከተከታተላችሁ እንዴት በትክክል በመጠቀም መቼ በመጠቀም ፈጣን ለውጥ በዚህ ፕሮዳክት ልታዩ እንደምትችሉ እያብራራ የማሳያችሁ ነው። ወንዶቹም በተመሳሳይ ራሰ በራነትን እንዴት በዚህ ፕሮዳክት ልትቀንሱ ወይም ልታጠፉ የምትችሉበትን የተለያዩ መንገዶችን በደንብ እያብራራው ለማሳየት እሞክራለሁ። ይህን ፕሮዳክት በጣም ብዙዎቻችሁ ታውቁታላችሁ። አውሮፓ ሀገርም አሜሪካም የተለያዩ ቦታዎች ኢቭን አረብ ሀገርና ኢትዮጵያንም ጨምሮ ይህ ፕሮዳክት በሰፊው ሲሸጥ ይስተዋላል። ስለሆነም በተመጣጣኝ ዋጋ ይገኛል ብላችሁ በተሳሳተ መንገድ ከተጠቀማችሁ ግን ቅድም የዘረዘርኳቸው ችግሮች በሙሉ ለፀጉራችሁ የምታበረክቱ ይሆናል። ስለዚህ ይህን ቪዲዮ እስከ መጨረሻው ተመልከቱና መቼ መጠቀም እንዳለባችሁ፣ መቼ ፈጣን ለውጥ ልታዩ እንደምትችሉ፣ ምን ብታደርጉ ፀጉራችሁ እጅግ ያማረ እንደሚሆን በዚህ ፕሮዳክት እያብራራው ስለማሳያችሁ አደራ የሚለው ነገር ምንድነው? እስከ መጨረሻው ይህን ቪዲዮ ማየታችሁ እንዳትረሱ። ታሚ ይባላለው። ፀጉራችሁ እንዳይሰባበር፣ እንዳይነቃቀል፣ እንዳይሳሳ ከፈለጋችሁ ይሄ ቻናል ለእናንተ የተዘጋጀ ነው። ስለዚህ ላይክ እና ሼር እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋል። ፀጉራችሁ እየደረቀ ከሆነ ወይም ደግሞ በታጠባችሁ ቁጥር እየተበጣጠሰ ካስቸገራችሁ፣ አረብ ሀገር የምትኖሩ ከሆነ ወይም ደግሞ አውሮፓ፣ አሜሪካ እንዲሁም ደግሞ ኢትዮጵያ ሀገራት ውስጥ የምትኖሩ ከሆነ በዚህ ቪዲዮ መጨረሻ ላይ የምታገኙትን እውቀት ጀነራሊ ለመናገር ያክል ምንድነው መቼ ይህን ቅባት ብትጠቀሙት ለውጥ እንደሚመጣ፣ እንዴት መጠቀም እንዳለባችሁ፣ ከዛ ደግሞ በስርዓት አጠቃቀሙ ምን ይመስላል የሚለውን በደንብ እንዲገባችሁ አድርጌ አብራርቼ በዚህ ቪዲዮ መጨረሻ በደንብ አሳያችኋለሁ ማለት ነው። በትክክል ከተጠቀማችሁት እጅግ ታምረኛ የሆነ ቅባት ነው። ነገር ግን ደግሞ ብዙ ሰዎች በመሳሳት የአጠቃቀም ችግር በማምጣት ደግሞ በጣም ፀጉራቸው ሲጎዳ፣ የራስ ቅላቸው ሲቆስል ስላስተዋልኩኝ ነው ይህን ቪዲዮ ለማዘጋጀት ያሰብኩት ማለት ነው። ስለዚህ ከመጨረሻው ማየታችሁን በድጋሚ አደራ ለማለት ፈልጋለሁ። ለመጀመሪያ ያክል ካሮት ኦይል ምንድን ነው የሚለውን ካሮት ኦይል ያው ከስሙ እንደምትረዱት የተዘጋጀው ካሮት ኦይል በውስጡ አለበት። እንዲሁም ደግሞ ቫይታሚን ኤ እና ኢ በውስጡ አካቶ የያዘ አሪፍ ፕሮዳክት የሚባል ነው። ይሄ ፕሮዳክት ታዲያ ምን ያደርግላቸዋል? ለብሬኬጅን ለመቀነስ ይጠቅማል ተብሎ ይነገራል። እንዲሁም ደግሞ ፀጉር እንዲያንጸባርቅ ወዛም እንዲሆን ያደርጋል። ከዛ በተጨማሪ ደግሞ ሞይስቸር እንዲያደርግ ወይም እርጥበት እንዲኖረው ያደርጋል ተብሎ በሰፊው ይነገራል። ከዚህ በተጨማሪ ደግሞ ከህፃናት ጀምሮ እስከ ትላልቅ ሰዎች ያክል ሁሉም የእድሜ ክልል ላይ መጠቀም የሚችሉት አሪፍ ፕሮዳክት ተብሎ የሚገለጽ። ታዲያ ማወቅ ያለባችሁ ነገር ምንድነው? ማን በትክክል መጠቀም አለበት፣ መቼ መጠቀም አለበት፣ እንዴት መጠቀም አለብን የሚሉ እነዚህ 3 ወሳኝ ጥያቄዎች ደግሞ ኮንሲደር ማድረግ አለባችሁ ፈጣን የሆነ እድገት ለማግኘት። ስለዚህ አሁን ለመጀመሪያ ያክል ማን መጠቀም አለበት ከሚለው እንጀምር። ማን መጠቀም አለበት ለሚለው ደረቅ ፀጉር ያላችሁ ሰዎች መጠቀም ያለባችሁ መቼ ነው? በየቀኑ ብትጠቀሙትም ችግር የለውም፣ ወይም ደግሞ በየ2 ቀን አንዴ መጠቀም ትችላላችሁ። ነገር ግን ደግሞ ምንድነው ስትሬት የሆነ ወይ ፋይን የሆነ ወይም ደግሞ ስስ የሆነ ፀጉር ያላችሁ ሰዎች ከሆናችሁ ደግሞ መጠቀም ያለባችሁ በትንሹ አማውንቱ በትንሹ መሆን አለበት። እንዲሁም ደግሞ የምትጠቀሙት ጫፍ ነው። የፀጉራችሁን ጫፍ ቢሆን በጣም የተሻለ ነው። በተፈጥሮ ደግሞ ሃይፖሮሲቲ የሆነ ፀጉር ያላችሁ ሰዎች ደግሞ መጠቀም ያለባችሁ በዛ አድርጋችሁ ብትጠቀሙት አሪፍ ነው፣ አብዞርብም ስለሚያደርገው ማለት ነው። ሎፖሮሲቲ ከሆነ የፀጉር አይነታችሁ ደግሞ ፀጉራችሁ መጀመሪያ ቢረጠብ አሪፍ ነው በደንብ አብዞርብ ለማድረግ። ሃይፖሮሲቲ እና ሎፖሮሲቲ ምንድን ነው ለምትሉ ምናልባት ይህ ቪዲዮ መጀመሪያችሁ ከሆነ ከዚህ በፊትም በደንብ አብራርቼ አሳይቻለሁ፣ ግን ባጭሩ ለመግለጽ ያክል ሃይፖሮሲቲ ማለት ቶሎ የሚደርቅ የፀጉር አይነት ነው። እንዲሁም ደግሞ ቶሎ ቅባትን የሚመጥ ከሆነ በተፈጥሮ ሃይፖሮሲቲ ማለት። ሎፖሮሲቲ ማለት ደግሞ ቶሎ ፀጉርን ቅባት የማይመጥ እዛው ላይ የሚቀር የፀጉር አይነት ከሆነ ሎፖሮሲቲ ይሆናል ማለት ነው። ስለዚህ ሃይፖሮሲቲ ከሆነ አብዝታችሁ ተጠቀሙት፣ አብዞርብም ስለሚያደርገው ደረቅም ስለሆነ ማለት ነው። ሎፖሮሲቲ ከሆነ ደግሞ ቅባቱን አብዞርብ ስለማያደርግላችሁ እዛው ላዩ ላይ ስለሚቀር ማድረግ ያለባችሁ ፀጉራችሁን ካረጠባችሁ ውሃ ከያዘ በኋላ ያኔ ብትጠቀሙት የተሻለ ነው። የራስ ቅላችሁ ደግሞ በጣም የሚደርቅ ከሆነ ያዝ የሚያደርጋችሁ ከሆነ እናንተም መቀባት ትችላላችሁ። ግን መጠቀም የሌለባችሁ ማናችሁ ከተባለ በጣም ፀጉራችሁ ወይም ስካልፓችሁ ኦይል የሆነ በጣም ኦይል የሆነ አልፎ ከስንት አንድ ብትጠቀሙት የተመረጠ ነው። እንዲሁም ደግሞ አንዳንድ ሴንሲቲቭ የሆነ የራስ ቅል ወይም ስካልፕ ያላችሁ አላችሁ እና እናንተ ደግሞ በተመሳሳይ ባትጠቀሙት የተሻለ ነው ማለት ነው።
አሁን መጀመሪያ ማናሳያችሁ ማልመጠቀም እንዳለበት ነገርኳችሁ አይደለ? ታዲያ ይህንን ካወቃችሁ ደግሞ መቼ መቼ መጠቀም አለባችሁ። አሁን ከዘረዘርኩላችሁ ውስጥ መቼ መቼ ብትጠቀሙት እጅግ አሪፍ ለውጥ ታመጣላችሁ የሚለው ላሳያችሁ። እንዴት መጠቀም እንዳለባችሁና መቼ መጠቀም እንዳለባችሁ ለመግለጽ ያክል በጣም የሚመረጠው ምንድነው አብዞርቭ እንዲያደርግላችሁ ከታጠባችሁ በኋላ ቢሆን በጣም የተሻለ ይሆናል ማለት ነው። ስትቀቡ ደግሞ ጫፍ ጫፉ ላይ ሞር ብታተኩሩ በጣም የተሻለ። ፍሪኩዌንሲውን በተመለከተ ደግሞ ለመናገር ያክል ፀጉራችሁ ደረቅ ከሆነ መቀባት ያለባችሁ በየቀኑ ቢሆን በጣም አሪፍ ነው፣ ወይም ደግሞ በሁለት። ፀጉራችሁ ደግሞ ኖርማል ከሆነ ደግሞ በሳምንት ከ2 እስከ 3 ተጠቀሙትም ተመራጭ ይሆናል። ነገር ግን ስስ ከሆነ የፀጉር አይነታችሁ ስስ የሚባለው ከሆነ ደግሞ መጠቀም የሚኖርባችሁ መቼ ነው? በታጠባችሁ ቁጥር ማለት ነው። ስታጠቡ ነው እንጂ በየቀኑ ወይም በየ2 ቀኑ መቀባት የለባችሁም ማለት ነው። ታዲያ በምትኖሩበት አካባቢ እንዴት መጠቀም እንዳለባችሁ ደግሞ እያንዳንዱን ቦታዎችን እየዘረዘርኩ ለመናገር ልሞክር። ታዲያ የምትኖሩት አካባቢ ልክ እንደ አረብ ሀገራት ያሉ የተለያዩ አካባቢዎች ሞቃት የሆነ አካባቢ የምትኖሩ ከሆነ ትንሽ አማውንት ብትጠቀሙት አሪፍ ነው። ምክንያቱም ኦልሬዲ ሙቀት ካለ በጣም የማዳረስ እድሉ አሪፍ ነው። ስለዚህ እንዳይበዛና የበለጠ ደግሞ ግሪሲ እንዳይሆንብሽ በትንሹ አማውንት ብትቀቡት ሞር ይዳረሳል ማለት ነው። ምናልባት ደግሞ ቀዝቃዛ የሆነ አካባቢ የምትኖሩ ከሆነ ደግሞ በዛ አድርጉት ማለት ነው። በዛ ብታደርጉት ሞር ለማዳረስ የሚመቻቸዋል። በዛ ላይ ደግሞ እንዳይያያዝ ያደርግላችኋል ማለት ነው። አሁን የማሳያችሁ ነገር ደግሞ ምንድነው መቼ ነው ለውጥ የምታዩት? ይህም ፕሮዳክት እኔ ባልኳችሁ መሰረት ብትቀቡ እንዲሁም ደግሞ ለማን ፀጉር እንደሚስማማ አውቃችሁ በስነስርዓት ከተጠቀማችሁ መቼ ነው ለውጥ የምታዩት የሚለውን ልንገራችሁ። መቼ ለውጥ እንደምታዩ ልንገራችሁ። ሪዛልት ታይሙን ወይም ደግሞ ሪዛልት ታይም ላይኑን ማለት ልክ እንደተቀባችሁት ወዲያው ሊሰማችሁ የሚችለው ነገር ምንድን ነው? ሶፍተር ይሆናል። ፀጉራችሁ ለስላሳ የሆነ ስሜት እንዲሰማ ያደርጋል። ግን ደግሞ መጠቀም ከጀመራችሁ እስከ 2 ሳምንት ባለው ደግሞ ፀጉራችሁን ስታበጥሩ በቀላሉ ይበጠርላችኋል፣ አያያዝም፣ መሰባበሩ ይቀንሳል። እንዲሁም ደግሞ በቃ ሞይስቸር ስለሚያደርግ ምንድነው ስካልፓችሁ ራሱ ይረጋጋል። ደረቅ የሆነ ስካልፕ ካላችሁ ሲረጋጋ ታስተውላላችሁ ማለት ነው። እስከ 1 ወር ውስጥ ባለው ደግሞ በቃ ኖቲስ የምታደርጉት የመሰባበሩ ሙሉ ለሙሉ ሲቆም ታዩታላችሁ ወይም ታስተውላላችሁ ማለት ነው። በቃ ማበጠሪያችሁ ላይ የሚቀሩ ፀጉሮች አይኖሩም ማለት ነው። በደንብ ስታበጥሩት በደንብ ነው ፀጉራችሁ እንዲበጠር የሚያግዛችሁ። ከ2 ወር እስከ 3 ወር ባለው ደግሞ የሚታይ የፀጉር ለውጥ ታያላችሁ። እድገቱ ሲጨምር ታስተውላላችሁ፣ ወይም ደግሞ የሞላ አይነት ስሜት ይሰማችኋል። ነገር ግን እስከ 6 ወር ባለው ጊዜ ውስጥ ደግሞ ይሄ ነገሩ በደንብ ተጠናክሮ ይቀጥልና ፀጉራችሁ ረጃጅም ይሆናል፣ በጣም ለስላሳ ይሆናል፣ ሻይን ያደርጋል፣ ስሙዝ ነው፣ ለማበጠር ቀላል ይሆናል። እድገቱን በዛው ላይ እየጨመረ ይመጣል። መቼ? እስከ 6 ወር ባለው ጊዜ ማለት ነው። ግን እዚህ ጋር መናገር የምፈልገው ነገር ምንድነው? ይሄ ፕሮዳክት ፀጉርን ያሳድጋል፣ ፀጉርን ረጅም ያደርጋል ስል ቀጥታ ከራስ ቅላችሁ ጀምሮ ያለውን የፀጉር ሌንግዝ እየጨመረ ወይም አዳዲስ የፀጉር ምርት እንዲመረት ያደርጋል ማለት ነው። መሰባበሩን በመቀነስ ነው ፀጉራችሁ እድገት የሚኖረው ማለት ነው። ፀጉራችሁ ካልተሰባበረ ፀጉራችሁ እያደገ ነው ማለት ነው አይደለ? ስለዚህ ፀጉር መሰባበሩን ሲቀንስላችሁ የፕሮዳክት ፀጉራችሁ የማደግ እድሉ በዛው ልክ እየጨመረ ይመጣል ማለት ነው። እሱን በደንብ እንድታውቁልኝ ስለፈለግኩኝ። ታዲያ ምናልባት ልጠይቁኝ የምችሉት ነገር ምንድነው? ወንዶቹ ምናልባት ወንዶች ነን፣ ስለዚህ እኛ መቀባት እንችላለን ወይ የሚለው ነው። አሁን መቀባት ትችላላችሁ። ነገር ግን ራሰ በራነትን በተመለከተ ግን አንዳንድ ነገሮች መናገር አስቀድሜ እንደተናገርኩት ወንዶች ያው መጠቀም ትችላላችሁ። በመንገድ መጠቀም እንችላለን ካላችሁኝ ጀስት ከርል ለማድረግ ይጠቅማችኋል። አንዱ ጥቅም እሱ ነው። እንዲሁም ደግሞ ፂማችሁ ጋር በማድረግ ፂማችሁ ሸካራ እንዲሆን ለስላሳ የሆነ ቴክስቸር እንዲኖሩ ያደርጋል። በመላጣነትን በተመለከተ ወይም ደግሞ ራሰ በራነትን በመመለስ ግን ሙሉ ለሙሉ ራሰ በራነትን ይመልሳል ማለት ነው። እንዲሁም ጄኔቲካሊ የሆነ ቀርቶ እንዲሁም እንደሚኖክሲዲል ባሉ ነገሮች አንጻር እንዲሁም ሲታይ ዜሮ ማለት ይቻላል። ባልድነስን በደንብ አያሳድግም ወይም ደግሞ መላጣነትን አይቀንስም ማለት ነው። እዚህ ኦልሬዲ ያላችሁን ፀጉር ግን ለመንከባከብ ያግዛቸዋል፣ ከርል ለማድረግ ያግዛቸዋል። እንዲሁም ደግሞ ማወቅ ያለባችሁ ወንዶች ከመጠቀማችሁ በፊት ሽታ ሞር ገርሊ ሽታ ያለው ማለትም ሴቶች የሚወዱት ሽታ እንጂ ብዙ ወንዶች የሚወዱት ሽታ አይደለም ያለው። ስለዚህ እሱን ነገር አስተውላችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ይህ ሁሉ ካልን ዘንዳ በአጠቃላይ ወይም ጀነራሊ ስናወራው የተለያዩ መጥፎ ጎኖች እና ጥሩ ጎኖች አሉ። እሱን አሳጥሬ ልንገራችሁ። ይህ ካሮት ኦይል በጣም የተለያዩ ጥቅሞች አሉት። ለመናገር ያክል መሰባበርን ይቀንሳል፣ የራስ ቅልን ጤንነት ይጠብቃል። እንዲሁም ደግሞ ለልጆች በጣም አሪፍ ተስማሚ የሆነ አሪፍ ፕሮዳክት ነው።
ከዚህ በተጨማሪ ደግሞ ለተለያየ የፀጉር ስታይሎች ወይም አይነቶች ደግሞ ተመራጭ ነው። በተለይ ደግሞ ድራይ የሆነ ቦታ የምትኖሩ ከሆነ፣ አካባቢያችሁ ደረቅ የሆነ ቦታ የምትኖሩ ከሆነ ደግሞ ይሄ ቅባት እጅግ ተመራጭ መሆኑ እንደ ጥሩ ጎኑ ከሚነሱ ምክንያቶች ውስጥ ነው። መጥፎ ነገሮችን አሳጥሮ ለመናገር ያክል ደግሞ በጣም በተጠቀማችሁ ቁጥር ግሪሲ የመሆን ወይም ደግሞ ጭምልቅልቅ የማድረግ የፀጉር አይነታችሁ እንደዛ የማድረግ አቅም አለው። በጣም አብዝታችሁ ከተጠቀማችሁ ደግሞ በጣም ግሪሲ የመሆን ጭምልቅልቅ የማድረግ ፀጉራችሁን የማበላሸት አቅም ይኖራል። ከዛ በተጨማሪ ደግሞ ሎፖሮሲቲ የሆነ ፀጉር ካላችሁ ወይ ደግሞ ስስ የሚባለው ከሆነ ደግሞ በትንሽ አማውንት ብትጠቀሙት የበለጠ ይመከራል። አለርጂ ያለባችሁ ወይ ደግሞ ፀጉራችሁ ማነው የራስ ቅላችሁ ሴንሲቲቭ የሆኑ ሰዎችን በስነስርዓት ስትጠቀሙ ብትጠነቀቁ አሪፍ ነው ብዬ አስባለሁ። አሁን ደግሞ ቃል በገባሁት መሰረት ኦሪጂናልና ፌኩን እንዴት መለየት እንደምትችሉት ላሳያችሁ። ኦሪጂናሉ ለመለየት ያው ሁሉም ሰው እንደሚያውቀው ትረስትድ የሆኑ ስቶሮች አሉ አይደለ? ከነሱ በመግዛት እሱ በጣም ታማኝ የሆነ ነገር ነው። ከዛ በተጨማሪ ምንድነው ቼክ ማድረግ ያለባችሁ ነገሮች አሉ። ሎጎ በስራ ሰዓት ነው የተቀመጠው፣ ባርኮዶቹ ስካንም አድርጋችሁ ብትገዙት ሞር የተሻለ ነው፣ ታማኝ ካልሆኑት ከገዛችሁ ማለት ነው። እሱን ማወቅ አለባችሁ። በዛ ላይ ደግሞ ሽታውን ቼክ ብታደርጉት አሪፍ ነው። ምክንያቱም ሽታው የፌኩ ሽታ በጣም ከባድ ነው። ስለዚህ ሽታው እንደዛ ከሆነ መጠርጠር አለባችሁ። ከዛ በተጨማሪ ደግሞ ዋጋው ደግሞ በጣም ርካሽ ከሆነባችሁ ያኔ ቆም ብላችሁ ማሰብ ይኖርባችኋል፣ ፌኩ የመሆን እድሉ ትልቅ ስለሆነ ማለት ነው። ስለዚህ ይሄ ሁሉ ካልኩኝ ዘንዳ ካሮቱ ኦይል በጣም አሪፍ እንደሆነ ለመናገር ፈልጋለሁ። በተለይ ደግሞ ለልጆች በጣም አሪፍ ነው። ልጆች ይወዱታል። እናቶች ብዙ ጊዜ ለልጆቻቸው የሚመርጡት አሪፍ ቅባት ብለው የሚናገሩለት ነው። ታዲያ መጠንቀቅ እንዳለባችሁ ከዚህ በፊት እንዳልኩሽ ኦሪጂናል እና ፌክ መሆኑን ማረጋገጥ አለባችሁ። ከዛ በተጨማሪ ደግሞ አጠቃቀማችሁ ምን እንደሚመስል ማወቅ አለባችሁ። የነገርኳችሁን ነገር በስነስርዓት መተግበር አለባችሁ። መቼ መጠቀም እንዳለባችሁ፣ እንዴት መጠቀም እንዳለባችሁ፣ ለየትኛው ፀጉር ተስማሚ እንደሆነ በደንብ ለማብራራት ስለሞከርኩኝ እሱን ተግባራዊ በማድረግ የተሻለ ለውጥ የምታገኙ ይመስለኛል። ስለዚህ እነሱን ነገሮች በደንብ ብትተገብሯቸው አሪፍ ነው። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። በቀጣይ ምን እንደሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ይህንን ካሮት ኦይል ተጠቅማችሁ ለውጥ ያመጣላችሁ ወይም ደግሞ ለውጥ ያላመጣላችሁ ኮሜንት ላይ ኤክስፔሪየንሳችሁ ምን እንደሚመስል አስቀምጡልኝ ማለት ነው። በቀጣይ በደንብ አብራርቼ ደግሞ ተጨማሪ መረጃዎችን አሰናድቼ ማቀርብላችሁ ይሆናል ማለት ነው። ስለዚህ ላይክ ማድረጋችሁን ይህን ቪዲዮ እንዳትረሱ። እስካሁን ስለተከታተላችሁ በጣም አመሰግናለሁ። ሰብስክራይብ ማድረግም በድጋሚ እንዳይረሳ።